ኸይበር ማለት የይሁዶችን አስጥለው ረሱል ሰለላሁ ዐለይሂ ወሰለም ኸይበር ላይ የእርሻ ቦታ ወስደዋል በገኒማ። ታዲያ የእኩል ይታረስላቸዋል ረሱል ሰለላሁ ዐለይሂ ወሰለም መዲና ሆኖ ባይሆን እርሻው ከመሬቱ ላይ ሳይታጨድና ሳይነሳ በፊት ገማች ይልካሉ። ገማች ይልኩና ይመጣና ያ ገማች ይገምታል ምን ያህል ኩንታል ይወጣዋል። በኋላ ስለሚመጣ ከታጨደ በኋላ ስለሚመጣ እንዳያምታቱት እንዳያጭበረብሩት አሁን ገምቶ ይሄዳል። የሚያውቅ ሰው ነው የሚገምተው። ታዲያ ሊገምት በመጣበት አብደላህ ብን ረዋሃ ይሁዶች ይላሉ ሊያባብሉት ፈለጉ። የሆነ ስጦታ እንስጥህ እንደው ረሕመት ነገር አድርግልን ማለት 10 ኩንታል 5 ነው በል ነው። እንዲህ አይነት ነገር እዛ ጋር ፍትህን ሊያዛቡ ማለት ነው ከዚህ ሰሃቢይ ላይ። ታዲያ አብደላህ ብን ረዋሃ በአثር የመጣለት ነገር ይላሉ ምን ይላሉ ልክ እንዲህ ሊያምታቱ ሲሞክሩ እንዲህ አለ ወላሂ ለቀድ ጂእቱኩም ሚን ዒንዲ አሐቢል ኸልቂ ኢለየ። በደንብ አድርጋችሁ ወቁ በጌታችን እምልላችኋለሁ በጣም ከምወደው ሰው ዘንድ ነው የመጣሁት ከረሱል ሰለላሁ ዐለይሂ ወሰለም። ወለአንቱም እናንተ ደግሞ በደንብ ወቁ አብገዱ ኢለየ ሚን አዕዳዲኩም ሚነል ቂረደቲ ወልኸናዚር። እናንተ ደግሞ በምድር እንዲህ ከመብዛታችሁ ጋር ከዝንጀሮና ከከርከሮ በላይ የምጠላችሁ ሰዎች ናቸው። በዚህ መልክ ማለት ነው። እዚህ ጋር በጣም የተወደደ ሰው እዚህ ጋር በጣም የሚጠላ ሰው ነው ያለው። እውነቱን ላይ ሊያስቀምጥላቸው ነው አብደላህ ብን ረዋሃ አለና ሲያበቃ ታዲያ ወማ يحملني حبي አለ ረሱልን መውደዴ ግን አያነሳሳኝም ወይም በዚህ ነገር ላይ እንደወስን አያደርገኝም የረሱል ሙዴታ። ወከذلك ደግሞ وبغضي لكم علي እናንተንም መጥላቴ እንደዚሁ የምሰራውን ስራ ከፍትህ አያወጣውም በጣም ነው መጠላችሁ ብል እንኳን 10 ገምቼ 15 ነው ምለው እንደ ጥላቻዬ ቢሆን ግንስ እንደሳቸው ውዴታ በጣም ጨምሬ መናገር አለብኝ። ቢሆን ግን ፍትህ አይደለም አለ አብደላህ ብን ረዋሃ። እነዛ ይሁዶች ተሰብስበው እየሰሙት ነው ሊያባብሉት ነው ይሄን የሚሉትና ታዲያ ይሄን ሲላቸው ጊዜ ማለት ነው ፊኩም በእናንተ ላይ ይሄንን ማድረጌ እንደው ጥላቻ ያነሳሳኝ። ፈቃሉ بهذا قامت السماوات والأرض ተስፋ ቆረጡ። በዚህ ነው ሰማይና ምድር የቆመችው ይሁዶች በምን በፍትህ እንዳንተ ባለው ሰው በሚያቆመው ፍትህ ሰማይና ምድር ቆሟል። እውነቱ ይሄ ነው። ለዚህ ነው ሰዎች ይላሉ ፍትህ ሲዛባ ብዙ ነገር ነው የሚዛባው አብሮት በጣም ብዙ ነገር። ሰዎች በየቤት በየገበያው በየምኑ